ሰላም ሰላም፣ እንዴት ናችሁ? የሰሚራ ዩቲዩብ ቤተሰቦች ደህና ናችሁ? ያደንጋለሁ አልሐምዱሊላህ፣ ሁሉም ሰላም ነው። ዛሬ የመጣሁት ሩታ ቻናል ላይ የተለቀቀው ቪዲዮ እና ቀን ላይ ኤፍሬም ላይ የተለቀቀው ቪዲዮ ማለት ነው። አንድ ላይ ሊመልስላችሁ መጥቼ ነው። እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ፣ ነገ ሁሉም ሰላም ነው። እንግዲህ እና ትናንት ብለን ነበር ሩታ ነገ በቃ ወገባ ቅንጥጥ አርጋ ያው ዛሬ ጂንስ ቁርጥጥፍ አርጋ ወገባ ቁንጥጥ አርጋ አስራ መታለች። ፈለጋ ጀምራለች እና በጣም ነው እንትን ያለኝ ማለት ነው። አንዳንዴ ባለፈው እነሱ ብቻ አላቅም ያ ሩታ በጣም እንትን ብላ በጣም ተናድዳለች። እንግዲህ አሁን ላይ መልሶ ቀን ላይ የሄርሜላ ወንድም አናግሮ ነበር አይደል? ሄርሜላ ወንድም ደግሞ ምንም አይነት መልስ አላቅም፣ እኔ አልነገረችኝም። ከዚህ በፊትም እናንተ ጋር ስትሆን እኔ ሄርሜላ አናግራኝ ተመካክራኝ አይደለም፣ የራሷ ፍላጎት ነው እያረገች ነበረችው። አሁንም ደግሞ የራሷ ፍላጎት ነው፣ እኔ አላቅም። ያው ስደውልላት ስልኳ አይሰራም ብሎ መልስ መለሰላት ማለት ነው። እና እንዴት አታቅም እንዴት አታቅም ምናምን እያሉ በጣም ጮውበት፣ ግን እሱ ምንም መልስ አላቅም፣ እኔ ጋር ምንም እንትን ያላችሁ ነገር የለም ብሎ መልሷታል ማለት ነው። ቀንም ኤፍሬም በጣም እየዛተ የና ነው የሚብሰው። የእናንተማ አየን እኮ ሩታዬ፣ ከዚህ በፊትም አንድ ወራቶች ሊፈጅብኝ ይችላል። ሳምንት አላችሁ፣ ሁለት ሳምንት አላችሁ፣ ወራቶች ወይኔ አማርኛ እንትን ሌለኝ ይችላል። ግን ወደ ራሴ መልሳለሁ ብለሽ ነበር። ግን በፍቅር ነገር አሁን በፍቅር ብትመልሺው አብራም አይሄድም ነበር ወደ ሩታ ማለት ነው። አጭር ጥያቄ አይሄድም ነበር። የሄደው በፍቅር አይደለም፣ በምን እንደመለሽ አላለም ነው። እሱ ቀስ ብለን የምናየው ነው። ይፋ እያወጣ ነው ሁሉም ነገርና ምላችሁን ነው። እና አንዳንዴ ወንድ ልጅ ሲያፈቅራችሁ እንደ ጅል ቆጥራችሁ ማለት ነው፣ ሲሄዱባችሁ ደግሞ መሬት ላይ እንደ እብድ የሚያደርጋችሁ ነገር መጀመሪያ ላይ ብትይዙ ዛሬ እንደዚህ ነገር አይፈጠርም፣ ኖርማል ነው። አሁንም ግን ደግሞ በጣም ዛሬ ቡዜና ሩታ መያዝ ነው በቃ። ሩታ ወይ ቡዜን እንደዚህ መያዝ ነው የቀራት እና በጣም ተናደዳለች። ቡዜ ደግሞ እንኳንም ሄደ ጤነኛ ሆኖ ሲመለስ እዛኔ ታወራላችሁ። አሁን ላይ ግን ጤነኛ ስላልሆነ ምንም መልስም የለም። አላቅም ቤት የመታችኋል እዩት፣ ሁሉም ክፍሎች ፈትሻችሁ እዩት፣ ካታችኋል። ምንም ማድረግ አልችልም፣ እኔ ጋር ምንም አይነት ነገር የለም ብላ ነው እና የመለሰችው። እንደዛ ስትል በቃ ሩታ በጣም ነው ተናደደች። እንዴት እናንተ እንዴት ተረጋጋችሁ? እነ ቡዜም በጣም ተረጋግቷል። ያው ያለበት ስለሚያውቁ ይሆናል የተረጋጉት ማለት ነው፣ እውነቱን ስነግራችሁ። ምክንያቱም ባለፈው ቡዜ በጣም ደንግጣ እንደዚህ በጠዋት ሄዳ ሩታ ቤት መጥቷል ወይ አልመጣም ወይ ማለት እንደዚህ በጠዋት እየሄደች ነበር። በጣም ደነግጣ ነበር እና እዛ እነሱ ሲደነግጡ እንደ ሰው ልጅ አይደለ እንደ ወንድ ነው ለምን ትደነግጣላችሁ ብላ እና ሩታ እንደዚህ ብሎ መልሶ ነበር። ዛሬ ደግሞ ቡዜ ደግሞ እንደዚህ ነው። ቀን ላይም ደግሞ የኤፍሬም ወንድም እሱ በግ ነው እንደ እናንተ የፈለጋችሁበት። አሁን ላይ ራሱ በግ ራሱ እንደዚህ የሚነዳ አይደለም። ገዝታችሁት ራሱ በስንት መከራ ነው ቤታችሁ የምታስገቡት። በግም እንደዚህ አይደለም በአሁን ጊዜ እና በግ አይደለም እኮ እናንተ የፈለጋችሁበት። እሱ ራሱ ምርጫ መምረጥ ይችላል። ራሱ ጤነኛ ሆኖ ሊመጣችሁ ይችላል። ከዛ በፊት ግን እኔ አላቅም፣ ያሉበትም አላቅም። ምንም መልስ የሚባል ነገር ምን አልሰጠም። ግን ኤፍሬም ያ ጣሌ ሊይዞ ሞከረ። ምንም ማድረግ አይቻልም። ምንም እንትን አላለም እና ያላችሁ የፈለግኩት መልሶ ደግሞ ቡዜ ቤትም ሄዶ አይቶታል። ምንም የለም። ኤፍሬም እንግዲህ ሄርሜላ የት ይዛው እንደገባች ፈጣሪው ነው የሚያውቀው። ብቻ ከዚህ በኋላ የሚመጣው ወይስ እንደ አብርህን እንደዚህ አይነት የባለፈው አብርሽ ብቻ መልሳችሁ እንዳታምጡት እንጂ ለጊዜው ምንም ችግር የለም። ምንም ችግር የለም ስታመጡት ማለት ነው።
ብታመጡት እንደ በፊቱ ራሱን ችሎ ራሱን ቆሞ የሚያወራ አብርሽን ብታመጡት በጣም አሪፍ ነው። ግን ያው ዞሮ ዞሮ ደግሞ ያንን መልሳችሁ ካመጣችሁ የእነ ሩታ ነው። ምንም ግልጽ ነው፣ ምንም ነገር የለም። ግን ደግሞ ሩታም ደግሞ ትዳሩ ብሎ ልጁን ብሎ ከመረጠ በኋላ እንዴ የልጅሽ አሁን ነው እንደምታስብ ሩታ፣ እኔ እዚህ ጋር ያልገባኝ ማለት ነው። የልጅሽ አሁን ነው የምታስብ? እዛን ልጁን አብረን እናሳድግ ታይ ስልሽ እኮ ምን ብለሽ ነበር? ልጅን አሳድጋለሽ። ዛሬ ልጁ ያለባት ማደጉ እናንተ ምንም አይመስላችሁም? ምንም እንትን አይላችሁም ትያለሽ። እንደ ዛሬ ሄርሜላ ጋር ሲሆን ለምን ዋሻሻለን? መጀመሪያ መያዝ ወንድ ልጅ መጀመሪያ ካላዛችሁ ውልቅ ብሎ ከወጣ ወጣ ነው። በተለይ ባለ ትዳሮች ማለት ነው። ምንም ማድረግ አይቻልም። እና መጀመሪያ በጸባይ ይዙ ትላችኋለሁ። እሱ ሲወዳችሁ፣ እሱ ሲያከብራችሁ እናንተ ማክበር አለባችሁ። እና ቪዲዮን ይህን ይመስላል። ሰብስክራይብ አድርጉኝ፣ አበረታቱኝ የኔ ውድ ቤተሰቦች። ቪዲዮውን ትንሽ ያስገባችኋለሁ፣ አብረን እንከታተል ቪዲዮአቸው ማለት ነው።